በእርግጥም አጓጊ ነው። የስፔን ብሔራዊ ቡድን ከአርጀንቲና ብሔራዊ ቡድን የሚያደርጉት የ4 ሰዓቱ የዓለም ዋንጫ ፍጻሜ በዓለም ቁጥር 1 ትልቁ ናሽናል ቲም የትኛው ነው የሚለው ገና ካሁኑ እንግዲህ የምንጠብቀው ጉዳይ ነውና ተመልካቾች ምን ታስባላችሁ? ምን ይመስላችኋል? ስፔናውያን እንግዲህ የስፔን ብሔራዊ ቡድን በዋናነት የባርሴሎና ሁለተኛ ቲም እየተባለ ይጠራልና ብዙ የላማሺያ ታዳጊዎችን የባርሴሎና የታዳጊዎች አካዳሚ ሆኖ ማለት ነውና ከዛ የተነሱ ተጫዋቾች ናቸው አብዛኞቹ። እነ ላሚን ያማል ትልቁ ተከላካያቸው አይነኬው ተከላካያቸው ነው ፓው ኩባርሲ፣ እንዲሁም ሌሎች ትልልቅ ተጫዋቾች እነ ጋቪን እነ ዳኒ ኦልሞን የያዘው የስፔን ብሔራዊ ቡድን ሁለተኛ የባርሴሎና ብሔራዊ ቡድን የባርሴሎና ቲም እየተባለ ይጠራልና ትንሽ ተጫዋቾችን ነው ከሌሎች ስሞችም ያጠቃለለውና በዋናነት የባርሴሎና ቲም የሆነው የስፔን ብሔራዊ ቡድን ወይስ ደግሞ የአርጀንቲና ብሔራዊ ቡድን እንግዲህ አርጀንቲናዊ ማጂሺያን እየተባለ የሚጠራው የ8 ጊዜ ባላንዶር አሸናፊው ሊዮኔል አንድሬስ ሜሲን የያዘው ማለት ነው ትልልቅ ተጫዋቾችን ይዟል በውስጡና እነ ኢንዞ ፈርናንዴዝ እነ ላውታሮ ማርቲኔዝ እነ ጁሊያን አልቫሬዝ የመሳሰሉ ተጫዋቾችን ይዟልና እንደው የዛሬው ጨዋታ ምን ያሳየን ይሆን? ምን ትጠብቃላችሁ ተመልካቾቻችን? በጣም የሚገርም ጨዋታ እንደሚያሳዩን ይጠበቃል። ምክንያቱም ሁለቱም ቲሞች አጨዋወት መንገዳቸው የኳስ አያያዛቸው ከኳስ ጋር ያላቸው ነገር ሁለቱም ቲሞች ተመሳሳይ ነው ኦልሞስት ያላቸው ነገርና ሁለቱም ኳስን ለመቆጣጠር የሚያስቡ በዛ መሰረት ያንን ቤዝድ አድርገው የሚጫወቱ ቲሞች ናቸውና እንደው ተመልካቾች አሁን 4 ሰዓት ላይ የሚካሄደው ጨዋታ በማን አሸናፊነት ይጠናቀቃል የሚለውም ከወዲሁ አሁን ብዙ ገማቾችን አወዛግቦ የቀረ ጉዳይ ነውና ብዙ አንዳንዶቹ የሆነ ትንሽ ምክንያት አንስተው ስፔን ብሔራዊ ቡድን ይሄንን ጨዋታ አሸንፎ የዓለም ሻምፒዮን ይሆናል ይላሉ። ግን ሌሎች ደግሞ የተለያዩ ምክንያቶችን አንስተው ያው ሊዮኔል አንድሬስ ሜሲ የራሱ እንዳንድ ምክንያት ነውና ያንን ትልቅ ሰው ያንን የሚገርም የሆነ ሰው የያዘን ቲም እሱን ይዟልና እሱ ስላለ ብቻ ያሸንፋል ብለውም ምክንያት ያነሳሉ። እሱ እንዳንድ ምክንያት እንኳን ይቆጥሩታልና በጣም አጓጊ ጨዋታ ነው የሚሆነው ብዬ አስባለሁና ተመልካቾች እንደው ምን ታስባላችሁ? ስለዚህ ጨዋታ ማን ያሸንፍ ይሆን የሚለው እኔ ከወዲሁ በጣም እየጓጓሁለት ያለሁት ጉዳይ ነውና እናንተስ እንዴት ነው ተመልካቾችና ላሚን ያማል በስፔን ብሔራዊ ቡድን በዛሬው ጨዋታ የሚጠበቅ ተጫዋች እንደሚሆን ይጠበቃል። ምክንያቱም በአሁኑ ዓመት ይህንን የዓለም ዋንጫ ከስፔን ብሔራዊ ቡድን ጋር ማሳካት የሚችል ከሆነ ከባርሴሎና ከክለቡ ጋር የስፔን ላሊጋ ሻምፒዮን መሆን ስለቻለ በክለቡም ደግሞ ትልቅ አስተዋጽኦችን ማድረግ ስለቻለ ከዛ በተጨማሪ በዚህ በወርልድ ካፕ 2026 ደግሞ ብዙ ጨዋታዎችን የጨዋታዎቹ ማን ኦፍ ዘ ማች ወይም ደግሞ ኮከብ ተጫዋች በመሆን ነበር የወጣው ብዙ ጨዋታዎች ላይና ብዙ አስተዋጽኦ ለናሽናል ቲሙ ለብሔራዊ ቡድኑ ማለት ነው እና ደግሞ ለክለቡ ለባርሴሎና ብዙ አስተዋጽኦችን በማድረጉ የአሁኑ ዓመት የባላንዶር አሸናፊ ይሆናል ተብሎ ቅድመ ግምት የተሰጠው ተጫዋች ነው። እንግዲህ የስፔን ብሔራዊ ቡድን ሻምፒዮን መሆን ከቻለ ከዛ ውጭ ባለው መንገድ ደግሞ የአርጀንቲና ብሔራዊ ቡድን ሻምፒዮን መሆን የሚችል ከሆነ ደግሞ እንግዲህ ሊዮኔል አንድሬስ ሜሲ ለ9ኛ ጊዜ ማንም ማሳክቶት የማያውቀውን ከወደፊትም ደግሞ ይሳካል ተብሎ ምንም የማይጠበቅ ነገር ያደርጋል ተብሎ ይጠበቃል። እንግዲህ ይህንን ጨዋታ ከአርጀንቲና ብሔራዊ ቡድን ጋር የሚያሳካ ከሆነ የሚያጣጥም ከሆነ ማለት ነውና እንደው ተመልካቾች በዚህ ጉዳይ በጣም ብዙ ተንታኞችን እንኳን ያከራከረ ጉዳይ ነው። እኔም በጣም አወዛግቦኝ ነው ለእናንተ ይዤው የመጣሁት ማለት ነውና ብዙ የሮናልዶ ደጋፊዎች አሉ ኢትዮጵያ ውስጥ አፍሪካ ውስጥና ብዙ የሮናልዶ ደጋፊዎች እንግዲህ ሞሮፍ ለስፔን እናደላለን ይላሉና ያው ሁለቱም የትኛውን ቲም እንደግፍ የሚለውም እንኳን አጥተዋል። ምክንያቱም የስፔን ብሔራዊ ቡድን ኦልሞስት የባርሴሎና ክለብ ሁለተኛ ቲም
እንደዛ ማለት እንደሆነ ስለሚቆጥሩት አብዛኞቹ የሮናልዶ ፋኖች ደግሞ የሪያል ማድሪድ ደጋፊዎች በመሆናቸው የሪያል ማድሪድ አንድም ተጫዋች አልነበረም። ያው ማርኮ ኩኩሬላም እዚህ ናሽናል ቲም ላይ ከዚህ ከብሔራዊ ቡድኑ ከተቀላቀለ በኋላ ነው ከቸልሲ ወደ ሪያል ማድሪድ ዝውውሩን ማድረግ የቻለውና አብዛኞቹ የሮናልዶ ደጋፊዎች በኢትዮጵያም ሆነ በሌሎች ዓለማት ያሉት ማለት ነው ድጋፋቸውን የትኛው ጋር እናድርግ እያሉት ነው ያሉት። ማለት የስፔንንም መደገፍ አይፈልጉም፣ አርጀንቲናንም መደገፍ አይፈልጉምና የፖርቹጋልን ብሔራዊ ቡድን ደግሞ የስፔን ብሔራዊ ቡድን መጣሉን ተከትሎም ለስፔን ብዙ ጥላቻ ያላቸው የአርጀንቲናን ብሔራዊ ቡድን እንዳይደግፉ ደግሞ ያው የምንጊዜም ተቀናቃኙ የሮናልዶ ተቀናቃኙ የሆነው ሊዮኔል አንድሬስ ሜሲ ከዛ መገኘቱን ተከትሎ እሱንም አምርረው ይጠላሉና ኦልሞስት ከጨዋታ ውጭ ናቸው ማለት ይቻላል በአሁኑ የዓለም ዋንጫ ማለት ነውና እንደው ተመልካቾች ምን ታስባላችሁ? ሊዮኔል አንድሬስ ሜሲ ደጋፊዎች ደግሞ አብዛኞቹ የባርሴሎና ደጋፊዎች በመሆናቸውን ተከትሎ አንዳንዶቹ ስፔንን ደግፍ ወይስ ደግሞ አርጀንቲናን ሁለቱም ቢበሉት ችግር የለውም የሚሉ አይነት ናቸውና እንደው የአሁኑ ዓመት የዓለም ዋንጫ ፍጻሜ በጣም የሚያስገርም ትዕይንቶችን ያየንበት ነበርና እንግዲህ ዛሬ ደግሞ ፍጻሜውን ያገኛል። በፍጻሜው ደግሞ ምን ያሳየናል የሚለውም እንግዲህ ከወዲሁ የምንጠብቀው ነገር ነውና እንደው ተመልካቾች ምን ታስባላችሁ? ሐሳባችሁን በኮሜንት ሴክሽን ብታሳውቁን